እኔ አንድ ትልቅ እውነት ልንገራችሁ በዚህ ዘመን ማለት ነው አላህን ካልፈራ ሰውየው እንደ ሸህነትና እንደ ኡስታዝነት የሚያከብር ነገር የለም። ነጋዴዎች ቻይና ሄደው ዱባይ ሄደው ቦሌ ጋር እቃቸው ሲገባ ያልፍ ይሆኑ አያልፍ ይሆኑ እጃቸውን በኪሳቸው አድርገው ላይላህ ኢላላህ አንተ ሱብሃነ ኢኒ ኩንቱ ሚነ ዛሊሚን ምናምን ብለው ነው አይደለም ነው አይደለም ወንድሞቼ ነው የዘመኑ ሸህና የዘመኑ ኡስታዝ ቤት ያለው ነው አይደለም እኔ መኖሩ ላይ አይደለም ችግር والله እኔ እንደው ሽርክን አብጠርጥረው ተናግረው ቢሆን በዚህ ዘመን ያሉት ይገርመኝ ኡስታዝ የሚባሉት ሀገራችን ላይ በሁሉም የቢድዓ ቡድንም ይሁን ወሰዱት እስቲናንተ ኤላንትራ የሚባል የሃይንዳይ ሃይ ማርክ ያለው መኪና ኳሽክ የሚባል መኪና ያለው ኡስታዝ ማለት ኡስታዞች በተፈጥሯቸው ቅድም ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲነገር ሰምታችኋል ስንት ነገር ሲመጣላቸው ሰው ሳያበሉ ማይበሉ ነበሩ ዛሬ ነጋዴ ከሚያገኘው በላይ ማን ነው የሚያገኘው አንድ ሰው ኡስታዝ መባል ብቻ ነው የሚጠበቅበት በቃ ኡስታዝ ከተባለ ይገባለታል በቃ ማለብ ነው ማለብ የማይጠበቅበትም ይገባለታል ማለብም ስራ እኮ ነው والله ሰርተው ቢሆን ደስ ይለኛል ሁለተኛ ሚስት ነው ችግር የለም ይገባለታል ኡስታዝ ብቻ ይባል ሴቶቹን ይዋቸው ኡስታዝ ገሬ ሲባል የሱማ አራተኛም ቢያረገኝ ትላለች አትል እውነተኛ ማንነቱን አታውቀውማ ስለዚህ ኡስታዞች ሆይ ይሄ ድምጽ ፋይል የሚደርሳችሁ ሆይ አላህን ፍሩ እኛ እናንተ ከምታገኙት ገንዘብ አይደለም ችግራችን ቢያንስ ግን ከሰማይ ያንቧቧላችሁን አላህ አትርሱ የድሮ ኡስታዞች እኮ ትልቅ ነገር አገኙ ከተባለ ሰው ቤት ሰደቃ ሲጠሩ ስጋ መብላት ነው ድሮ ምግብ ነበር ትልቅ ነገር የሚባለው አሁን እኮ የሆነ ኡስታዝ የሆነ ሰፈር ላይ ለኡስታዝ ለምን መኪና እንገዛላቸው شوف መድረሳ ለምን አንከፍትላቸውም እኮ አይደለም የሚባለው ከዛ ስራቸውን ይዘው እኛ ቤት እንሰራላቸዋለን በደንብ ያቅሩ በቃ እሳቸው ወደ ንግድ ሳናስገባ ህዝቡን ያንቁልን ምንም እኮ አይደለም የሚባለው እሺ ለኡስታዝ ገሌ ኮረላ ነው የገዛንላቸው አሁን ለኡስታዝ ገሌ ቪትስ ስንገዛ ትንሽ አይደብር እንት ቅሬታ አይፈጠር ኡስታዞች በመኪና ሰክረዋል ይያል ሰጪዎቹ ዕውቀት ስለሌላቸው የተሻለ የሚሆነው ምን ነበር ኮሮላ መኪና መግዛት ሳይሆን ፒክአፕ ላይ ያንዳንዳቸው ገዝቶ ምን ማድረግ ሹፌር ቀጥሮ ለዘላቂው ከሰው ብር እንዳይፈልጉ ሹፌሮቻችሁ ይሄው አስተዳድሩ እናንተ ግን አላህ ከኛ በላይ ዕውቀት ሰጥቷችሁ